ውብ ብላቴና ዛሬ ወደ ቤት የምትገባ በሕይወት ዘመን ሁሉ እግዚአብሔር በወሰነልህ ዳርቻ ለእልቅና፣ ለልህቀት፣ ለመግዛት፣ ለአገዛዝ የጽድቅን ተጽዕኖ ለማምጣት የሚያይልብህ ምንም ነገር ላይኖር በመገለጥ በእውቀት በጥበብና በማስተዋል ባለጠግነት በተከፈቱ ዓይኖች እግዚአብሔር በወሰነልህ ነገር ሁሉ ላይ እንድትገዛና እንድትሰለጥን ምክንያት ለመሆን ወደ ቤትህ፣ ወደ ሕይወትህ፣ ወደ ዘመንህ ትግባ። አላካስ ከታች በሚሆን በታች ምንጭ በምድራዊ በረከት አምላኬ እግዚአብሔር ከዛሬ ቀን ጀምሮ በቃሉ እንደተናገረው ሚስትን ያገኘ ከእግዚአብሔር በረከትን አገኘ ተብሎ እንደተጻፈ እንደዚሁ እንደ ቃሉ ሆኖልህ ቤትህ የሙላት ቤት፣ የብልጥግና ቤት፣ የሀብት ቤት፣ የመትረፍረፍ ቤት፣ እጦት የማይታወቅበት ቤት ይሁን። እግዚአብሔር እንደባረከው ሰው በእግዚአብሔር እንደተባረከ እንደ ባለጠግነቱ መጠን እግዚአብሔር እንደባረከው ዘንድ ሰው በሕይወት ዘመን ሁሉ ተመላለስ። በመጽሐፍ እንደሚናገረው እግዚአብሔር ለሰው ሀብትን፣ ጥሪትን፣ ክብርን ሰጠው። ነፍሱም ከወደደች አንዳች አላጎደለበትም። ነገር ግን አልሰለጠነምና ሌላው ይበላበታል የሚለው ቃል ከቶ በአንተ ላይ አይስራ። ላንተ የታየ ላንተ ይሁንልህ። እግዚአብሔር ከዚህ ብላቴና ጋር ዛሬ የተከፈቱ ዓይኖች፣ የልቦና ዓይኖች ኢማጂን የሚያደርጉ የበራ ብሩህ አእምሮ፣ አስተዋይ ልቦና፣ ጥበብና እውቀት መገለጥ እግዚአብሔር የተጉ የበረቱ የሥራ እጆች የሰለጠኑ ጥበብ ሞላባቸው ዛሬስ እግዚአብሔር ከዚህ ቀን ጀምሮ ባርካለሁ ተብሎ እንደጻፈ ከዚህ ቀን ጀምሮ ይባርክ። ከሚስት ጋር በረከትን ይስጥ፣ ጤናን ይስጥ፣ ረዥም ዕድሜን ይስጥ። በዋቃህ ሙሉ ይሆን፣ የዘይት ማድጋ ሞልቶ የፈሰሰ ይሆን፣ ጓዳህ ሙሉ ይሆን። እነሆ ከማዕድህ ብዙዎች ይብሉ። እግዚአብሔር ሞልቶ የተትረፈረፈለት ሰው የብዙዎች ሰብሳቢ፣ መጋቢ፣ አስተማሪ፣ ለወግ ማዕረግ አድራሽ፣ ጧሪ፣ አባት ያደርግ። ለነገሥታት አበድር። ኢላካ ሴምባ ኦላ ቤት የኃያላን ቤት ይሁን። እሺ እንዲናችሁ ተናችሁ የሚመለከተኝ ነገር ላወራ ነው ዛሬ። በእውነት ግን አልቻልኩም። ውስጤ በጣም እያለ ስለነበረ ምናልባት እናንተም ከተሰማችሁ ናንሲን ሰርግ አይታችሁታል ዩ ጋይስ? በእውነት ማለት የናንሲ ሰርግ ቪዲዮዎች ላይ ካያችሁ ምናልባት ካሮን ካያችኋት ስታሳዝን ማርያምን በጣም ቅልጥፍ ያለች እውነት ስነ ስርዓት ያላት ሆነ ቦታ ለምሳሌ ቀለበቱን አስይዘቻቸው ቶሎ ብላ ሄዳ ቦታዋ ጋር ትቆማለች። እኔ እንጃ በጣም ትልቅ ሰው ነበር የሆነችብኝ። እግዚአብሔር ያሳድግልሽ ናንሲ፣ ክብር በሞገስ ሽፍን ድብቅ አድርጎ ልጅሽን ያሳድግልሽ እና ይሄን ለማለት ነው። በቃ ቪዲዮቹ ላይ እንዳለ ማየው ካሩን ነው የምፈልገው እያደረገች ነው እና አሜዚንግ በጣም ኢቨንት ኦርጋናይዘሯ በሏት ላቭ ዩ በጣም እሺ። ባል ስትሆን ሚስት ስትሆኚ እግዚአብሔር በልጆች ሲባረካችሁ አባትና እናት በምትሆኑበት ሁሉ በሆናችሁበትም እንደ እግዚአብሔር ቃል ይሁን አደራ ብላ መጽሐፍ ቅዱስ ሰጣቸዋለች። አጨብጭቡላቸው። ይሄ ደግሞ ቅድም ደስ በሚል ሁኔታ ሙሽራው ለሙሽሪት ሙሽሪትም ደግሞ ለሙሽራው የገቡት የቃል ኪዳን ቃል ነው። ለነሱም ለልጆቻቸው ለማስታወሻ እንዲሆን ሰተናቸዋል። አሁንም ይጨበጨባል። በመጀመሪያ እወድሻለሁ ወይ እወዳለሁ ያለው ማን ነው? አትጠየቂም እኮ
አ